ደግነት የበጎ አድራጎት ማህበር ህጋዊ የሆነ ፍቃድ ያለው ነው። ሁላችሁም ባላችሁ እዚህ ጋር እየመጣችሁ ድጋፍ እንድታደርጉለትና የተራቡና የታረሱ ወገኖቻችንን እንርዳ ይላል። ደግነት ብሎ ማለት ሰው ከተረፈው ላይ ሳይሆን ካለው ላይ ቀንሶ መስጠት ነውና እዚህ ጋር እየመጣችሁ ተባበሩን። በተጨማሪም ደግሞ በደግነት ስም የታተሙ ቲሸርቶች አሉ። ቲሸርቶቹ በጣም በርካሽ ዋጋ ነው የሚሸጡት። ማህበሩን እንደመደገፍም ስለሆነ ማለት ነው። በቻላችሁት እየመጣችሁ ደግነት ደግፉ። ጥቂቶች አሉ፣ የ50 ብርና የ100ዎች አሉ። የደግነት የበጎ አድራጎት ማህበሮች አባላቶች አንዳንድ ጥያቄና መልስ አደርግላችኋለሁ ማለት ነው። አሁን ላይ ህጋዊ እውቅና ያለው ማህበር ነው። ስለዚህ ምን ተሰማ ማለት አሁን በዚህ በኩል ብቻ ላይ ለመስራት ያሰባችሁት ወይስ ደግሞ በተለያየ አካባቢዎች? ደግነት የበጎ አድራጎት ማህበር አባል ነኝ። ስለዚህ ደግነት ብሎ ማለት እንግዲህ ሰው ካለው ላይ ሳይሆን ከተረፈው ላይ ሳይሆን ካለው ላይ መስጠት ነው። ሁላችንም ለደግነት የበጎ አድራጎት ማህበር አስተዋጽኦ ማድረግ አለብን እላለሁኝ። በእርግጥ ህዝባችን በጣም ደግ ነው። ስለዚህ ደግ የሆነ ህዝባችን ያው ለተቸገሩ ሰዎች ምን ማድረግ አለበት? መርዳት አለበት ባለም ማለት ነው። ሁላችንም የተቻለን ያክል ማድረግ አለብን ነው የምለው። ስለዚህ ያው በዛሬው ውሏችን አንዳንድ ፕሮሞሽን እያደረግን ነው። በእርግጥ ፕሮሞሽን ነው ለኛ ማስተዋወቅ ነው። በኮምቦልቻ ከተማ ያው እውቅና አግኝቶ እየተንቀሳቀሰ ያለ ማህበር ስለሆነ ሁላችንም የተሻለንን ያክል እንርዳ ነው የምለው። ያው የዛሬ እንቅስቃሴያችን በጣም ደስ ይላል። ሁላችንም እየተንቀሳቀስን ትኬቶችን እየሸጥን ሸሚዞችን እየሸጥን ቆይተናል። ስለዚህ ደስ ይላል። ሁላችንም የተሻለንን ያክል እናድርግ ነው የምላለሁ። አመሰግናለሁ። ግናለን አቶ ሁሴን። እንዲሁም ከዚህ ከማህበሮቹ ሌላም ጥያቄዎች የምጠይቃቸው ይኖራሉ። ግን በዋነኝነት ደግነት የበጎ አድራጎት ማህበር መደገፍ ብሎ ማለት ለብዙ ሰዎች ሰበብ መሆን ወይም ደግሞ ለብዙ ሰዎች እንደ ሻማ ብርሃን መሆን ነውና ሁላችሁም እየመጣችሁ ደግነትን መደገፍ ትችላላችሁ። ምክንያቱም ያለውን የሰጠን ፍጋ ይባልም ነውና ነገሩ ወገኖቻችን ብዙ ተርበው የኔን ያንተን ያንቺን የሚጠብቁ ብዙ ሰዎች አሉና ለእነሱ እንድረስላቸው እንላለን። እሺ ዛሬ ላይ ያለው ፕሮሞት እያደረግን ነው ብሎኛል አቶ ሁሴን። ወደ ሌሎች ሄድና ምን እንደተሰማቸው ጠይቃቸዋለሁ።